አትፍሩ። ሃሌሉያ! አለመፍራት ይሁን። ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ዛሬ ለእናንተ የሚያደርጋትንም የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተን ዝም ትላላችሁ ይላል። ሰላም ጤና ይስጥልኝ። እንዴት ናችሁ የቻናሌ ተመልካቾች? የእግዚአብሔር ጸጋ ሰላም ከሁላችሁ ጋር ይሁንልኝ። ዛሬም እንደተለመደው የጌታን ቃል ላካፍላችሁ፣ ሐሳቡን ላካፍላችሁ መጥቻለሁ። ጸጋና መንፈሱ ከሁላችን ጋር ይሁን። አቤቱ ጌታ ሆይ እናመሰግንሃለን ስለዚህ ድንቅ ጊዜ። ጌታ ሆይ ምህረት ስላደረክልን፣ ቸርነት ስላረክልን እናመሰግንሃለን፣ እናመልክሃለን። ጌታ ሆይ ንግግርህ ስላልተቋረጠብን ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ተብሎ እንደተጻፈ ጌታ ሆይ ምህረት ስላደረክልን፣ ቸርነት ስላደረክልን ዛሬም ድምፅህን ልታሰማን፣ ዛሬም ቃልህን ልትከፍትልን ጌታ ሆይ በእግሮች ስር መቀመጥ እንድንችል ረድተናልና እናመሰግንሃለን። ያልጠፋ ነው ካንተ ምህረት የተነሳ ነው። ማለዳ ማለዳ ምህረት ብዙ ነው ጌታ ሆይ። አቤቱ ምህረት ስለበዛልን ስለገነነልን ጌታ ሆይ በራሳችን ጉብዝና፣ በራሳችን ጽድቅ፣ በራሳችን መልካም ስራ አይደለም የመጣ ነው። ዛሬም ተቀብለህን፣ ዛሬም ምህረትህን፣ ዛሬም ፊትህን ጌታ ሆይ ፈገግ አድርገህልን ነው ወደ አንተ የመጣ ነው። ዛሬም ጌታ ሆይ ጎበዝ ሆነን አይደለም፣ ዛሬም ረድተህን የመጣ ነው። እናመሰግንሃለን። ቃልህን ክፈትልን፣ የቃልህን ደጆች ክፈትልን በጌታ በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ዛሬ ለማካፈል ያሰብኩት ሐሳብ ኦሪት ዘጸአት ምዕራፍ 14 ከቁጥር 13 ጀምሮ እስከ 14 ያለው ነው። ምንድነው? በዋናነት የእግዚአብሔር ሕዝብ ከግብፅ ከወጣ በኋላ በምድረ በዳ የነበረውን ቆይታ ነው። ከምድረ በዳም በኋላ ሊገቡ ሲሉ ወደ መልካሚቱ ምድር ምን አይነት በእግዚአብሔር ፊት ምን አይነት ነገር እንዳሳዩና ሙሴ ደግሞ ምን እንዳላቸው የምናይበት ነው። በተለይ በዚህ በዘጸአት ላይ የሙሴን ንግግር ነው የምናየው። ምንድነው? ቁጥር 13 ላይ ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው ይላልና በነገራችን ላይ እግዚአብሔር የመረጠው የእግዚአብሔር ሕዝብ ሃሌሉያ በዚህ ዘመን በአዲስ ኪዳን አማኝ ነኝ፣ የእግዚአብሔር ሕዝብ ነኝ፣ ቅዱስ ሕዝብ ነኝ፣ በደሙ ተረጭቻለሁ፣ ከግብፅ ወጥቻለሁ፣ አሁን በጉዞ ላይ ነው ያለሁት፣ አሁን ወደ ሰማያዊው ቤት ለመግባት እየገሰገስኩ ነው ብሎ ለሚያምን ሰው የሚሆን ቃል ነው። ይሄ ብዙ ሰው ሎጂካል ለሆነ ሰው ላይመቸው ይችላል፣ ወይም ደግሞ እግዚአብሔር እንደሚናገረው ለማያምን ሰው ላይሰራ ይችላል። ግን ዋናው የምንኖረው ሰው በእግዚአብሔር ቃል ጭምር እንጂ ሰው በእንጀራ ብቻ አይኖርም ተብሎ እንደተጻፈ በድምፁ በቃሉ ነው የምንኖረውና ለእንደዚህ አይነት ሰው ነው የሚሆነው። ለሚያምን ሰው እግዚአብሔር ጋር ኤክስፒሪየንስ ላለው ሰው የሚሆን ነውና ይሄን ነገር አንዳንዴ ላይረዱን ይችላሉ። ማንም ላይረዳን ይችላል። ማንም ስላልተረዳን ነገሩ እውነት አይደለም ማለት አይደለም። እኛ የሚረዳን ሰው ፍለጋ አይደለም ፖይንቱ። እግዚአብሔር ተቀብሎናል፣ እግዚአብሔር ተረድቶናል፣ እግዚአብሔር ሰምቶናል። እሱ የተረዳን ሰዎች ሌሎች እንዲረዱን አንዋደቅም፣ አንታገልም። ግን ይሄ የምስራች ስለሆነ ጉድ ኒውስ ስለሆነ ዜና ስለሆነ ደስ የሚል ዜና ነው። በየዕለቱ እንደምንሰማው ኔጌቲቭን ኮንቴንት ያለው በቃ ልጠፋ ነው ወዮልህ የሚል ሳይሆን ኢየሱስ ክርስቶስ ሞቶልሃል፣ ድነሃል የሚል ዜና ነው። ጉድ ኒውስ ነው። ወንጌል ዜና ነው። ደስ የሚል ዜና ነው። የምስራች ነው። የምስራቹን የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈው እንደዛ ነው። ካልተቀበሏችሁ ደግሞ ጫማችሁን አራግፋችሁ ከነሱ ውጡ ይላለኝና ይሄን ግን እኔ ለመናገር የፈለኩት ምንድነው? ይሄ የእግዚአብሔር ሐሳብ የእግዚአብሔር ቃል በጣም የከበረ ነው። በጣም ድንቅ ነው ማለት ሲሪየስሊ እግዚአብሔር የሚያከብሩትን ያከብራል። ሃሌሉያ እሱ በሚናገረን ልክ እሱን ማክበር እንድንችል ነውና ዛሬ ጠዋት በጣም አይለመድም የእግዚአብሔር መገኘት። የእግዚአብሔር ጋር መሆን ሁሉን ነገር የሚያሳንስ በጣም ትንሽ የሚያደርግ ችግር ሊሆን ይችላል። ማንኛውንም ነገር ፋላስ የሚያደርግ ይሄ ካልኩሌሽንን ይሄ በቃ ስካርሲቲን ማጣት ማግኘትም ሊሆን ይችላል። በእግዚአብሔር ፊት ምንም አይደለም። በኢየሱስ ስኬት ራሱ
ከእግዚአብሔር ጋር ሲወዳደር ምንም አይደለም እና እንደዛ ሆኖ ልክ ጠላትን የተበቀልኩት ያህል ነው የተሰማኝና በጣም ነው ደስ ያለኝ። በቃ ጠላት መቼም አናዳጅ አይደል? ተስፋ የማይቆርጥ ጠላት ነው ያለትና የሙሴ ቃል ወደ ልቤ እንዲህ የሚለው መጣ፣ አትፍሩ። ሃሌሉያ! አለመፍራት ይሁን። ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ዛሬ ለእናንተ የሚያደርጋትንም የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ይላል። ይሄ በቃ እንግዲህ የምድረ በዳው ጉዞ አለ አይደለ? በምድረ በዳው ጉዞ ላይ እግዚአብሔር ሲዋጋልን፣ እግዚአብሔር ጣልቃ ሲገባልን፣ እኛ ዝም ስንል፣ ሃሌሉያ! እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር ዛሬም ይዋጋልናል። ዛሬም ካለንበት ጉድጓድ ከሆነ ሁኔታ ወደ ከፍታ ያወጣናል፣ ወደ ተራራ ያወጣናል። በደከምንበት በዛልንበት ነገር ላይ እግዚአብሔር ዛሬም ያሻግረናል። ስማችንን ይቀይረዋል። አዲስ የሆነ ማንነት ይሰጠናል። መንፈሳዊ የሆነ ጥንካሬ ይሰጠናል። አይቻልም በተባለበት አይሆንም በተባለበት ነገር ላይ እንደገና ህይወትን የሚዘራ ሃሌሉያ! በሌለ ነገር ላይ ና ብሎ መጥራት የሚችል እንዳለ አንድ ነገር አፒር እንዲያደርግ ማድረግ የሚችል ጌታ ብቻ ነውና ይሄ የእግዚአብሔር እንደዛ የሚያደርገው እግዚአብሔር ለዓላማው የእግዚአብሔር ዓላማ በጣም ትልቅ ነው። በነገራችን ላይ ዋናው የእግዚአብሔር ዓላማ በጣም ትልቅ ዓላማ ነው። ለዚህ ዓላማ እስከ ሞት ድረስ እንኳን ልንለይለት የሚገባ ነው። ሲሪየስሊ በሚገባ ልንከተለው፣ ልንሰማው፣ ልንታዘዘው የሚገባ የእግዚአብሔር ዓላማ የእግዚአብሔር በጣም ትልቅ ነው፣ በጣም የከበረ ነው። በምድራዊ ሰዎች ዘንድ የእነሱን ዓላማ ተቀብለን የምናስፈጽመዋለን በስራ በተለይ የነሱን በጣም ሲሪየስሊ ከያዝን የጌታንማ እንዴት ከጥንት ዘላለም የነበረ ከመወለዳችን በፊት ለኛ የታቀደ የተዘጋጀ እንድንሰራው የታሰበ ሀውማች ለዚህ ነገርማ እንዴት ኮንሽስ አንሆንና የመንግስቱን ታስክ ጌታ ሲሰጠን ማለት ተማምኖብን ነው አይደል? ታማኝ አድርጎ ቆጥሮ ነው። ጌታ ኢየሱስ እና ከክብር ወደ ክብር የጌታን መልክ እየመሰልን እያብለጨለጭን እየተቀየርን እየተለወጥን መሄዳችን የማይቀር ነገር ነው። ይህም የእግዚአብሔር ዓላማ ለዚህ ታስክ ጌታ የታጠቅን ያድርገን፣ ሲሪየስ ያድርገን ማለት እንደሚገባ የምንመላለስ በጌታ በኢየሱስ ስም። ይሄ ነው ዛሬ ውስጥ የመንፈስ ውስጥ ያለው ነገር ምንድነው? በጣም ሲሪየስ ነው የእግዚአብሔር ዓላማ ለእግዚአብሔር አጀንዳ እኛ ስንፈልግ ማለት በጣም ቀላል ነገር። ለዚህ እንደሚገባ መውጣት መግባት፣ እንደሚገባ ምላሽ መስጠት፣ ሞትም እንኳን ቢሆን የሚያስከፍለው ዋጋ እንደዛ የሚያደርስም ቢሆን እስከዛ ከፍለን መለየት፣ በተለይ መለየት የሚለው ወይም ደግሞ እግዚአብሔር ከሌለበት፣ ቅድስና ከሌለበት፣ ንጽህና ከሌለበት፣ እግዚአብሔር ከማይወደው ሞት ካጠላበት፣ ጨለማ ካጠላበት ሁኔታ ወተን ህይወትን ወደምንካፈልበት ወደ እግዚአብሔር ተራራ መሆን ይሁንልን፣ መቆየት ይሁንልን እላለሁ። እንግዲህ ይህንን ኑሮ ስንኖር ማንም አይረዳንም። ሰዎች እንዲረዷችሁ አጥብቁ። በቃ የሚያምን ከማያምን ጋር ምን አይነት ኮሚኒየን አለው፣ ምን አይነት አንድነት አለው እንደሚለው አንዳንድ አማኞች ሁሉ ላይረዷችሁ ይችላል። የእግዚአብሔር ዓላማ የእግዚአብሔር አጀንዳ ያለባችሁ ሰዎች አማኞችም ላይረዷችሁ ይችላል። ይሄ ነው የዛሬው ሐሳብ። ስለሰማችሁኝ አመሰግናለሁ። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ባይ ባይ።